ግን እውነት በቃ መሀይም አይኑ ትልቅ ነው ካልክ ጊዜ በኋላ ካንተ ውጪ ጭንቅላቴ ማሰብ አልቻለም። እንዴት በቃ ውስጤ ገባክ እንዴ? ምን ማለት ነው? እንዳጨርሽ እንደዛ ካልክ በኋላ ካንተ ውጪ ማሰብ አልቻልኩም። እንዳጨርሽው አፈቀርኩ እንዳይሆን እናው እንዴ ገባልሽ? በቃ ይኸው ላይቭ ላይ ገብቼ ስላንተ ነው የማወራው። ያንተን ቪዲዮ ማየት ነው ስራዬ። ጭራሽ አዎ። ወይ አንቺ እንዴት ክርስቲያን ነሽ? አይ አንቺ እድለኛ ነሽ በእውነት በእውነት። እንደው አንቺ እንትን ጥላ አስገቢ ለቤተ ክርስቲያን። የሰፈር ነው የምትኖሪው? የኔ ከረገክ ነው። ሰፈር ቤት ነው የምትኖሪው? እኔ ወደ ሀያት በይ ሚካኤል ጋር ሂጂና 2 ጥላ አስገቢ። እንዴት አይነት አምላክ አለሽ መሰለሽ? እንደው አንቺ በጣም እግዚአብሔር ይወድሻል። እንዴት እግዚአብሔር ይወድሻል። ሞጣን ማፍቀር ማለት እኮ እግዚአብሔር ወደደሽ ማለት ነው። ቅዱስ እኮ ነው የሚገርምሽ። ሊቀ ሊቃውንት ቅዱስ፣ የሰው አዛኝ፣ የፖለቲካ የመብት ታጋይ። ተመልከች አንተን የኔ ያርግክና አንድ ላይ 4 ጥላ አስገባ። ጭራሽ 4 ሞጣን በ4 ጥላ አንተ የኔን ካረግክ ጉቦ ነው ለእግዚአብሔር። እኔን ያርግክና በቃ አንደኛውን 4 ጥላ አስገባ። ኧረ እኔ $4000 ብልክልሽ ይሻላል። እኔ በቤት ደሞ ማን ላከብኝ ደሞ ከደንበጫ እኔ አንተን ነው የምፈልገው። እውነት አፍቅረሽ ነው? አዎ። በሰይፉ ፋንታውን ጋር ቅረቢና ነው ማምነው። እንዴት አድርጌ ልቅረብ? ያቺኛው የቦሌዋ ልጅ ላምበሪና ገባች። ደግሞ የሀያቷ ደግሞ ቃጥ ብለሽ ወይ ኦኤምኤል ላይ ቅረቢ ወይ ደግሞ ሰይፉ ላይ ቅረቢ። እሺ ምን ልሰርልሽ? ቀለበት ልሰርልሽ? የአንገት ሐብል ይሻልሻል? ቀለበት ይሻልሻል? የአንገት ሐብል ቀለበት አውቃ ነው። ይቺ በእህትነት ነው የምትወደኝ። ሌሎቻችሁ ደግሞ አትቅኑ። በእህትነት ነው ቢያቸው። ለምን ማለት እንደኔ ፍቅሬ ከልቤ ነው። ጭራሽ እኔ ውስጣዊ ፍቅር ነው ከልቤ መነጨ። እኔ ብልጽግና የላከብኝ ነው የሚመስለኝ። አብይ አህመድ ደግሞ ቆንጆች መላክ ጀመረ። ማነው እሱ? አታውቂውም? አብይ አላውቀውም። ጭራሽ አብይ አህመድን አታውቂውም? አላውቀውም። እውነትም ተሰውሮብሻል። በይ አንቺ ትምህርት ቤት መሄድ ነው ያለብሽ። ተይ ገና ትንሽ ልጅ ነሽ እና አልተረዳኝም ማለት ምን ልረዳ? ሂሳቡን ነው ፍቅሬን እኔ የደንበጫ አረቂ ሰርቷል ማለት ነው። እኔ በፊልተር አትምጣል። ነገ እንዳትጸጸችበት። ይሄ የደንበጫ አረቂ ጫፍ ነክቷል። ነገ ቪዲዮ ቆርጠው ደግሞ ይለቁብሻል። ምኑን አጠጥተው ነው የምት? እርግጠኛ ነኝ የዳጉሳ አረቂ ነው የጠጣሽ። አይ የግብቶ ነው። ጭራሽ የግብቶ ያማ እንኳን ሞጣን መውደድ ትራምፕንም ወድጄዋለሁ ማለት ሳይቀር በኋላ 30 ደቂቃ እዚህ ከቆየሽ ትራምፕ የኔ እጮኛ ነው ማለት ሳይቀር። እኔ እኮ ካረቄውን በፊት ነበር የምወደው እኮ ሞጣዬ። እና ምን ላድርግልሽ ነው? ተረዳኝ በቃ ፍቅሬን እንድትረዳኝ ነው የምፈልገው። እኔ እቺ አረቂ ሰርታለች በእውነት። ተይ ስምሽ ማን ነው? ነፃነት ማን? ነፃነት ተስፋዬ። ነፂ ተይ ተረዳዱ። ለነገሩ ከሚስቴ ጋር ላገናሽና ተረዳዱ። ግዴለሽ ተረዳዱ። እሷም ብትረዳኝ ደስ ይለኛል። ያው ሴት ናት። አስተላልፊላት ምናልባት ተቆርጦ ካየች ሞጣን እኔ ወደዋለሁ አጋሪኝ ብያታለሁ። ጭራሽ አጋሪኝ ኮንዶሚኒየም እንትን ምንድን ነው የጋራ መኖሪያ አረግሽዋል ሞጣ ቀራኒውን